ኃይልህን ከየት ታገኛለህ? በሕያው ውሃ አጠገብ እንደተተከለ ወይን እኛም ከኢየሱስ ጋር በቅርብ ስንኖር ሕይወታችን ያብባል። በውሃ ፈሳሽ አጠገብ እንደተተከለ ዛፍ ነው፣ ፍሬውንም በጊዜው ይሰጣል። ኢየሱስ በእርሱ እንድንኖር ይጠራናል። በአፋችን ብቻ ማመን ሳይሆን በየዕለቱ በቃሉ እንድንኖር ይጠራናል። እኔ ወይን ነኝ፣ እናንተም ቅርንጫፎች ናችሁ። በእኔ የሚኖር እኔም በእርሱ የምኖር እርሱ ብዙ ፍሬ ያፈራል። ከክርስቶስ ጋር ተያይዘን ስንኖር ሕይወቱ በእኛ ይገለጣል። ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ ታማኝነት፣ የዋህነትና ራስን መግዛት። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ ታማኝነት፣ የዋህነት፣ ራስን መግዛት ነው። ፍርሃት፣ ተስፋ መቁረጥ ወይም የዚህ ዓለም መከራ ከእርሱ እንዲለየን አትፍቀድ። ኢየሱስ የሕይወት ምንጭ ነው። እመኑት፣ ተከተሉት፣ በእርሱ ኑሩ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። በኢየሱስ እመኑ፣ በኢየሱስ ኑሩ። ሕይወታችሁም ለእግዚአብሔር ክብር መልካም ፍሬ ያፍሩ። በክርስቶስ ስር ተሰዳችሁ ኑሩ። ሕይወታችሁም ለሌሎች በረከት ይሁን።